ናቲ እነ ትሁት ያሉትን ነገር አምኖ ወጥመድ መሆኑን ሳያውቅ ትሁት ዳግም ወደደችኝ እናም ላገባት ነው ተመስገንንም እዛው አዋርደዋለሁ ብሎ አበባ ገዛዝቶ ወደ እነሱ ቤት ሄዶ ነበር። ታዲያ ግን እነ ትሁት ባዘጋጁት እቅድ መሰረት ናቲ ሁሉም በተሰበሰበበት ሊዋረድ ችሏል። እስቲ የናቲ መዋረድ ያስደስታችሁ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ እንግዲህ ዛሬ የናቲን ሞኝነት ያየንበት ቀን ነው ማለት ነው። ምክንያቱም ከትሁት ጋር ይሄ ሁሉ ነገር ከተፈጠረ በኋላ ከዚህ ሁሉ ነገር በኋላ ትሁት ድጋሜ መጋባት አለብን የሚለውን ነገር ስታነሳ በቀላሉ ማመኑ ይሄ ምን ያክል የናቲን ጅልነት ነው የሚያሳየን ማለት ነው። ለዚህም ነው የሚሰራቸው ተንኮሎች ሁሉ የሚጋለጡበት። ዛሬ ላይ መዋረዱ በጣም የሚያስደስት ነገር ቢሆንም ነገር ግን ናቲ ይሄ ሁሉ ነገር ተፈጥሮ በእነሱ መሃል ተዋርዶ ዝም ብሎ አርፎ ቁጭ የሚል አይነት ሰው አይደለም። ሌላ ተንኮል መጠንሰሱ የማይቀር ነው። እንዲሁም መበቀል አለብኝ ብሎ ከዚህ የባሰ ሌላ ተንኮል ይዞ መምጣቱ አይቀርም ማለት ነው። አሁን ላይ ናቲ እነሱም ላይ ጉዳት ለማድረስ እያሰበ ስለሆነ ምናልባትም በዚህኛው እነሱ ለመበቀል ብሎ የማይሆን ጉዳትም ሊያደርስባቸው ይችላል ማለት ነው። እነሱ ማድረግ የነበረባቸው ከዚህኛው ይልቅ ናቲ ከነሱ የሚርቅበትን ነገር ወይም ደግሞ ከዚህ በፊት እንዳደረጉት እሱን ፊት መንሳት፣ እዛ ቤት ደግሞ እንዳይመጣ ማድረግ ምናልባትም እሱን ተስፋ ሊያስቆርጠው ይችል ነበር። ነገር ግን እሱ እንደዚህ እንዲዋረድ ማድረግ እሱ እንደውም የበለጠ እልህ እንዲይዘውና ቂም እንዲኖርበት አድርጎ ሌላ ተንኮል እንዲያስብ ማድረግ ነው የሚሆንባቸው ማለት ነው። ስለዚህ በቀጣይ ምን ሊከሰት ይችላል የሚለውን ነገር ስናይ ናቲ ባሁኑ በእርግጠኝነት እንደዚህ አይነት ቀላል ተንኮል ይዞ ይመጣል ብለን አናስብም። እነሱ ላይ ከባድ ጉዳት ሊያደርስ የሚችል ተንኮል ይዞ መምጣቱ የማይቀር ነው ማለት ነው። እነ ትሁት ግን ያሰቡት እሱ ተዋርዶ ከዛ በኋላ ይሄንን በዚህ ሽንፈቱ አፍሮ እኛ ጋር መልሶ አይመጣም የሚለውን ነገር አስበው ነበር። ዛሬ ላይ ሁሉም በተሰበሰበበት እንዲዋረድ ያደረጉት። ናቲ ግን እንደዚህ በቀላሉ ተስፋ የሚቆርጥ ሰው አይደለም። እንዲሁም እልህ ያለበት ሰው ስለሆነ እንደውም ሌላ ተንኮል ይዞ እንዲመጣ ይገፋፉታል ማለት ነው። ስለዚህ በቀጣይ ለሚመጣው ነገር ሁሉ በጣም መዘጋጀት ይኖርባቸዋል ማለት ነው። ሌላኛው ደግሞ ትሁት አሁን ላይ እንግዲህ ያገገመች ነው የምትገኘው። ነገር ግን አሁን በገዛ እጃቸው ጠላት እያፈሩ ይመስላል። አሁንም እንደገና እነሱን የሚያጠቃ ሰው እንግዲህ እልህ ውስጥ እያስገቡት ይገኛሉ። እንግዲህ ናቲ በቀጣይነት አይታወቅም። ከዚህ በፊት ተመስገን በህልሙ ያየውን ነገር እንግዲህ በተግባርም ናቲ ሊያደርገው ይችላል ማለት ነው። ከዚህ በፊት ተመስገን እንግዲህ ናቲ ትሁትን አንቆ ሲገላት በህልሙ አይቶ ነበር ማለት ነው። ስለዚህ አሁን ናቲ ተዋርዷል። ይህንንም ደግሞ ለመበቀል እነሱ ላይ ሐዘን ውስጥ ለመክተት ሲል ደግሞ ከቤተሰባቸው አንዳቸውን ለማጥፋት መያያዙ የማይቀር ነው ማለት ነው። ስለዚህ ናቲ በቀጣይ ትልቅ ተንኮል ይዞ መምጣቱ የማይቀር ነው። ስለዚህ እነሱ ቢያደርጉ ጥሩ ይሆናል ብለን የምናስበው ወይም እሱ በፖሊስ ተይዞ በህግ እንዲጠየቅ ማድረግ አለባቸው። ካልሆነ ሌላ መፍትሄ ይዘው ካልመጡ እንዲሁ ይሄንን ነገር ስላደረጉ ብቻ በቤተሰቡ መሃል እንዲዋረድ ስላደረጉ ብቻ ናቲ ተሸንፊያለሁ ብሎ ዳግም አይመጣም ማለት አይችሉም ማለት ነው። እንደውም ሽንፈቱ የበለጠ እነሱ ላይ ሌላ ተንኮልና ሴራ ይዞ እንዲመጣ እልህ ውስጥ ይከቱታል ማለት ነው። ስለዚህ በአንድ በኩል ቢያስደስትም በሌላ በኩል ደግሞ ሌላ ችግር ይዞባቸው ሊመጣ ይችላል ማለት ነው። ሌላው ደግሞ እንግዲህ የትሁትና የተመስገን ነገር ነው። አሁን ላይ እንግዲህ ተመስገን ከሁለት ወራቶች በኋላ አገባሻለሁ እያላት ነበረ። ድል ባለ ሰርግ በቬሎ ነው የማገባሽ እያለ ለትሁት ሲነግራት ነበረ። ትሁትም እንግዲህ 2 ወር ይርቃል መስከረም ላይ እናደርገው ስትለው ነበረ። እሱም በዚህ ሀሳብ በጣም ተደስቶ ነበር። ምክንያቱም ትሁትን ለማግባት በጣም ጓጉቷል። ስለዚህ በቅርቡ እንግዲህ የትሁትንና የተመስገንንም ሰርግ በቅርቡ እንጠብቃለን ማለት ነው። ስለዚህ ሰርጉ በሰላም እንደሚከናወን ተስፋ እናደርጋለን። ግን ደግሞ እዚህ ጋር ናቲ ምናልባትም አይታወቅም ምናልባትም ተመስገን ትሁትን በሚያገባበት ቀን በሰርጋቸው ቀን ላይም እንግዲህ
አሁን ላይ ከነሱ ጋር ቀረብ እያለ ስለሆነ ሚስጥርም ከዛም ከዚህም እያለ እየሰበሰበ የሚጋቡበትን ቀንና ሰዓት ካወቀም በኋላ እንግዲህ በሰርጉ ቦታ ላይ ተገኝቶ እነሱ ላይ የሆነ ጉዳት ወይም ደግሞ ተንኮል ይዞ ሊመጣ ይችላል። ዛሬ ላይ እንግዲህ የተዋረደበትን ነገር ምናልባትም በሰርጋቸው ቀን ላይ ሊበቀላቸው ይችላል፣ አይታወቅም ማለት ነው። ሌላው አባዬም ቢሆን መጠንቀቅ ይኖርበታል ማለት ነው። ዛሬ ላይ እንግዲህ ከናቲ ጋር ሲገናኙ ናቲ ዝቶበት ነበር። አንተ ሽማግሌ ቆይ እሰራልሃለሁ እያለው ነበረ። ስለዚህ እሱም እንግዲህ አንዱ ተጠቂ ስለሆነ መጠንቀቅ የሚኖርበት ይሆናል ማለት ነው። ዛሬ አባዬ እንግዲህ ትሁት አስቸግሬያቸዋለሁ፣ እስከዛሬ እዚህ ቤት መቆየት ካለብኝ ጊዜ በላይ ቆይቻለሁ፣ ስለዚህ ቤት ተከራይቼ መውጣት አለብኝ ብለው ነበረ። አባዬም እንግዲህ በዚህ ነገር በጣም ተናዶ ነበር። እንዴት ያደግሽበትን ቤት ጥዬ እወጣለሁ ትያለሽ ሲል ነበር። ታዲያ እንግዲህ ያው ካገባች በኋላ እንደምትወጣ እንግዲህ ተስማምተዋል። አሁን ላይ ቤተሰቡ በሙሉ እንግዲህ በሚባል ደረጃ በጣም ደስ የሚል ጊዜ ላይ ነው ያለው ማለት ነው። ተመስገንና ትሁትም አንድ ላይ መሆናቸው፣ እንደዚህ ፍቅር በፍቅር መሆናቸው በጣም የሚያስደስት ነገር ነው። አባዬም እንግዲህ ያው ሚስቱን አግኝቷል፣ ሰላማዊ ኑሮ እየኖሩ ነው። ግን ቢሆንም ይሄ ሆነ ማለት ነገሩ አበቃ ማለት አይደለም። እዚህ ጋር ናቲ ያለ፣ ስለዚህ ከባድ ፈተና እንግዲህ ይዞባቸው ሊመጣ ይችላል። ሌላው ደግሞ ስንፈራ የነበረው የትሁት አባት ነው። ይሄ እንግዲህ እንደሰማነው ከሆነ በስልኩ ውስጥ የእነ ትሁትም አባት እንግዲህ በሽምግልና እንደፈቱ ታውቀናል። ስለዚህ ሁሉም ጋር ሰላም ወርዷል ማለት ነው። ሌላኛው ደግሞ ስለ ቲና ነው። ስለ ቲና ዛሬ ክፍል ላይ እንግዲህ አላየናቸውም። በባለፈው ክፍል እንግዲህ የሚያጓጓ ቦታ ነበር ያለቀው። በቲና ሲጭበረበር የነበረው ሰው እንግዲህ እነ ቲና የነ ትሁት ቤት በር ላይ እንግዲህ ቆሞ የቲናን መጠባበቅ እንግዲህ ጓደኛው አይቷል ማለት ነው። ስለዚህ ዛሬ ላይ እንግዲህ ምን ይፈጠራል የሚለውን ነገር እየጠበቅን ነበር። እንግዲህ በዛሬው ክፍል አልተካተተም። ምናልባትም እንግዲህ ቲና ይዛ የመጣችው መዘዝ እንግዲህ ጦሱ ለነ ትሁትም ሊተርፍ ይችላል፣ አይታወቅም። እሷ እዛ ቤት ስለምትኖር እንደገና ደግሞ የትሁት እህት ነኝ ማለቷ እንግዲህ ትሁትም ለአደጋ ልትጋለጥ ትችላለች ማለት ነው። ምናልባት ቲናን ማግኘት ካልቻሉ በእህቷን እንበቀላት ብለው ትሁት ላይ እንግዲህ መጥፎ ነገር ሊያደርጉ ይችላሉ ማለት ነው። ስለዚህ እንግዲህ ተመስገን ምንም ያውቀው ነገር የለም። እንደውም ይበልጥ እንግዲህ ችግር ውስጥ እንዲገቡ እያደረጋቸው ነው። ይሄን ነገር ባለማወቁ ስልክ ሰጥቶት ነበረ ቲና ስትመጣ እንዲደውልለት ማለት ነው። ስለዚህ እንግዲህ ተመስገን እዚህ ጋር ከባድ ስህተት ሰርቷል ያለውን ነገር ባለማወቁ። ስለዚህ እንግዲህ ትሁት በጣም መጠንቀቅ አለባት። አሁን ገና ከህመማ ማገገሟ ነው፣ አገግማም አልጨረሰችም እንግዲህ። ስለዚህ እዚህ ጋር ሌላ ጉዳት ቢደርስባት እንግዲህ ለእሷ በጣም አደገኛ ነው የሚሆነው ማለት ነው። ስለዚህ በተቻላቸው መጠን ትሁትን መጠበቅ ይኖርባቸዋል ማለት ነው።